ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንዴት ናችሁ? እና ዛሬ ላወራ የመጣሁት አትችሉም ሴቶች ናችሁ ለሚሉን ሰዎች ለነሱ ነው። እና ላይክ፣ ሰብስክራይብ እና ሼር አድርጉልኝ፣ አበረታቱኝ። እና እኛ ሴቶች ብዙ አትችሉም፣ አንቺ ሴት ነሽ አትችይም፣ ቁጭ በይ የሚሉን ሰዎች በጣም ብዙ አሉ። ሚዲያ ላይ ራሱ እንደዚህ ስንወጣ አንቺ እኮ ሴት ነሽ ወይም ደግሞ በሴትነታችን ባለን ነገር ወይም ደግሞ በሆነ ነገር ሊያሸማቅቁን ይፈልጋሉ። አንገታችንን እንድንደፋ ያደርጋሉ። ሚዲያ ላይ በተለይ ሚዲያ ላይ አንቺ እኮ ሴት ነሽ፣ አንቺ እኮ እንዲህ ነሽ፣ አንቺ እኮ እንዲህ ነሽ እያሉ በሆነ ነገር ይነቅፉናል። ወይ በመልክሽ፣ ወይ በቁመትሽ፣ ወይ በውፍረትሽ፣ ወይ ደግሞ በቃ በሆነ ነገር ይነቅፍሻል። ያን ወንድ አንገትሽ ሊሰብርሽ ፈልጎ ነው። ተነስተሽ እንዳትቆሚ ፈልጎ ነው። በቃ ተነስተሽ እንዳትቆሚ እያደረገሽ ነው። ከሰማሹ ማለት ነው። መስማት የለብሽም። እየመጣ የሚነቅፍሽ ወንድ በተአምር መስማት የለብሽም። እና እንደምንችል ማሳየት አለብን። እኛ እንችላለን። አዎ እንችላለን። እኛ ሴቶችን ምንም ነገር ማድረግ እንችላለን። ማንችልበት ምክንያት የለም። እንዴት ነው ማንችለው? ግን ዛሬ እሱ እየመጣ አንቺ እኮ እንዲህ ነሽ፣ አንቺ እኮ ይሄ ነሽ፣ አንቺ እኮ አስቀያሚ ነሽ፣ አንቺ እኮ ወፍራም ነሽ፣ አንቺ እኮ ቀጭን ነሽ፣ በቃ አንቺ እኮ እንደዚህ ነሽ በሚለን ሰዓት እኛ ልንሸማቀቅ አይገባም። ወንድ ልጅ አንገትሽ ሊሰብርሽ ወይም ደግሞ ያሸማቀቀ በሴትነትሽ ሊያሸማቅቅሽ አይገባም። እሱ ደግሞ ይለፍልፍ ይበል ሲል ጊዜ አንቺ ደግሞ መቀበል የለብሽም። በቃ እውነት ነው ብለሽ መቀበል የለብሽም። አንቺ እንዲህ ነሽ ሲልሽ እውነት ነው ብለሽ አትቀበይ። በቃ አይደለሁም፣ እኔ ሴት ነኝ፣ እኔ ጀግና ነኝ፣ እኔ ጎበዝ ነኝ፣ በቃ እችላለሁ፣ እሰራለሁ፣ አደርገዋለሁ ብለሽ አንገትሽ ቀና ማድረግ አለብሽ። ስትሰሪ፣ ስትበረቺ፣ ስትጠነክሪ ሲያይ ደግሞ እሱ ራሱ አንገቱ ይደፋል። ዛሬ ሲያሸማቅቅሽ የነበረ ሰው ነገ ደግሞ የሆነ ቦታ ደርሰሽ ሲያይሽ ራሱ ነው አንገቱ የሚደፋው። አንቺ አንገትሽን አትደፊም። ስለሆነ ሴቶች በርቱ፣ ጀግና ሆኑ። የምሬ ነው። በርቱ፣ ጀግና ሆኑ። ለምንም ነገር ቦታ አትስጡ። አንገትሽ ለሚሰብርሽ ሰው ቦታ አትስጪ። ለሚያሸማቅቅሽ ሰው ቦታ አትስጪ። በታምር እኛ ሴቶች ጀግና ነን፣ ከጀግናም ጀግና ነን። በተለይ ስደት ያላችሁ ያለን የማዳም ቅመሞች ጀግና፣ ከጀግናም ጀግና፣ ለሁሉም ነገር እጇን በሁሉም ነገር እጇን የምትከት ሁሉም ነገር እችላለሁ፣ ሁሉም ነገር እሰራለሁ ብላ የምትጋፈጥ የማዳም ቅመም ነሽ። እንዳትሸማቀቂ፣ ማንም እንዳያሸማቅቅሽ፣ ማንም እንዲሰብርሽ እንዳትፈቅጂለት። ለምን አባቱ ነው የሚሰብርሽ? ለምን አባቱ ነው የሚያሸማቅቅሽ? እንዲያሸማቅቅሽ እንዳታደርጊ። ጀግና ሁኚ፣ ስሪ። ለወንድ ቦታ አትስጪ፣ ሰርተሽ ለወንድ አትስጪ። ወንድ ልጅ በላኝ ብለሽ አታውሪ፣ አትስጩ። ካልሰጠሹ እኮ አይበላሽም። ደግሞ ወንድ ልጅ ሊበላን፣ ብራችን ሊበላ፣ ሊያሸማቅቀን፣ ሊሰብረን ነው የሚመጣው ማለት ነው። ሁሉም ወንድ አንድ ነው ማለት አይደለም። አሉ፣ በቃ አሉ አይደለ? ብዙ ወንዶች አሉ የሆነ ለሞራንሽ ማይጨነቁ፣ አንቺ ምንም ሁኚ ምንም ለአንቺ ማያስቡ በጣም ብዙ ወንዶች አሉ። ለነሱ ቦታ አለመስጠት፣ ወላሂ ላዚም ቦታ አለመስጠት። ወንድ ልጅ ደግሞ ሰርተሽ ለወንድ ልጅ ብር አትስጪ። ሰተሽ ደግሞ ብሬን ወሰደ፣ ብሬን በላ፣ ብሬን እንዲህ። ወንድ ልጅ ውሃ አይደለም፣ አይጠማንም። ምግብ አይደለም፣ አይርበንም። በቃ ወንድ ወንድ ነው። ሲሆን ይሆናል፣ ሳይሆን ይቀራል።